ዛሬም ቴኒስ ልጫወትባቸው አልመጣሁም። ግን አንድ ወጣት የቴኒስ ተጫዋች አንድ ጊዜ አሰልጣኙን አንድ ጥያቄ ይጠይቃቸዋል። ኮቹን ማለት ነው። እና ይጫወታል፣ ይችላል፣ ግን ውድድር ላይ ብዙ ጊዜ ይሸነፋል፣ አይሆንለትም። እና እኔ እታገላለሁ፣ እለፋለሁ፣ አጠናለሁ፣ ፕራክቲስ አረጋለሁ፣ በጣም ፕራክቲስ አረጋለሁ፣ ግን ኮች ለምንድን ነው እንትን ላይ የማይሳካልኝ? ውድድር ላይ ይሸነፋል፣ ጅስ በቃ አይችልም፣ አይሆንለትም። እና በግሌ ስጫወት ደህና ነኝ፣ ግን ስወዳደር እሸነፋለሁ። እና አንድ ጊዜ ስጫወት እዩኝና እስቲ ምከሩኝ ይላቸውና ኤክስፔሪየንስ የሆኑ አሰልጣኙን ይነግራቸዋል ማለት ነው። በቃ አንዴ ስትጫወት መጥቻ ያለው ውድድር ላይ ይሉትና አንድ ጊዜ መተው ያዩታል። እና አዩትና ከዛ በጨዋታው መጨረሻ ላይ እሱ የጠበቀው ማት ቴክኒክ እንደሚያወሩ ነው። ስትጫወት ምንድን ነው የምታየው አሉት። ምን ስትጫወት ምን ይታያል? ማት ነገር ይታየኛል። ማዶ ያለው ኦፖነንቴ ይታየኛል የሚጫወተው። ማስታወቂያዎችም አሉ ይታዩኛል። የስኮር ሺት እንትኑ ስኮሩ የሚጻፍበት የሚታየኛል። ዳኛዋም ትታየኛለች፣ እንትኑ ይታየኛል። ኖ ዋና ትኩረት አድርገህ የምትጫወተው እኔ የእይታ ችግር ይመስለኛል። የእይታ ችግር ይመስለኛል። እና እየተሸነፍክ ያለው ከትኩረት የተነሳ ይመስለኛል። ምን ላይ ነው በጣም የምታተኩረው? ሁሉን ነገር ለመቆጣጠር ነው የምሞክረውና ሁሉን ነገር አያለው አላቸው። ሁሉን ነገር ግን የቴኒስ ቁጥር አንድ ህግ ልንገር አሉት። የቴኒስ ሳክሰስ ቁጥር አንድ ህግ ግራ ቀኝ የማያስብል ስትጫወት ፎከስ ኦን ዘ ቦል፣ ትኩረት ኳሷ ላይ። ብዙ ነገር ቃኝ፣ ብዙ ነገር የምትጫወቱ ሰዎች ምናልባት ታውቁት ይሆናል። ብዙ ነገር ቃኝ፣ ግን ማየት እና ትኩረት የተለያዩ ናቸው። ብዙ ነገር ዙሪያ ገባህን ትኩረት ኳሷ ላይ። አይ ቲንክ የመሸነፍህ ምክንያት ሁሉን እኩል ለማየት መሞከርህ ነውና ትኩረት ኳሷ ላይ። የመነሳት የመውደቅ የማሸነፍህ ዋና ምክንያት ትኩረት ኳሷ ላይ አሉት። ትኩረት ኳሷን ላይ ወስዶ ማሸነፍ ጀመረ ይባላል።